አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። እንዲሁም ክርስቲያን ወገኖቻችን ሰላም ሰላም ብያለሁኝ። በዓለም ዳርቻ ያላችሁ እንዴት ናችሁ? የስደት ጓደኞቼ፣ የስደት እህት ወንድሞቼ እንዴት ናችሁ? ኢድን እንዴት አሳለፋችሁ? ዛሬ ቅዳሜ ነው። ትናንትና ሁለት ፍየል ቆራረጥኩኝ። ዛሬ ደግሞ ተላጃ ውስጥ ያኔ ማቀዝቀዣ ውስጥ አስቀምጠን ነበር። አሁን አወጣን ማለት ነው ለሰው እንትን ለማለት። እንደኔ ማን ነው ግን ስደት የሰለቸው? ግን በነገራችን ላይ ደግሞ እንዴት ነው አሁን ለምሳሌ ሳውዲ አረቢያ ላይ ብዙ ሀገራቶች አይቻለሁ። ፍየል ያርዳሉ፣ ወንዶቹ ይዘው ይመጣሉ። ከሆዷ ጭንቅላቱን ቆርጠው ከሆድ ዕቃ ያወጣሉ። ከላስ ይዘው ይመጣሉ፣ ለሴቶች ይሰጣሉ። ግን ሁሉም አረብ ሀገር ነው ወላ ሳኡዲ ብቻ ነው? እንዴት እንደሚያስጠላኝ ስጋ መቆራረጥ በጣም ነው የምጠላው። ከስራ ሁሉ ማለት ነው፣ ከስራ ሁሉ ስጋ መቆራረጥ፣ ልብስ መተኮስ በጣም ነው የሚያስጠላኝ። ከሁሉም ከምላችሁ ነገር በላይ ማለት ነው። እና ጭንቅላቱ አልቀረም፣ እግሩ አልቀረም። ተመልከቱ። እዛ ሀገር በነገራችን ላይ የሚጣል የለም። ኮቴያቸው ራሱ አይቀርም፣ ይመጣል በስነ ስርዓት ማለት ነው። እና እንዳላሳያችሁ ልጅቷ አጠገቤ ስለተቀመጠ በርቀት ነው እየሰወርኩ ያለሁት። አበረታቱኝ እና እንደዛ ነው እላችኋለሁ። እናንተስ ኢድን እንዴት አሳለፋችሁ? ኢድን እንዳሳለፋችሁ በኮመንት እስኪ አስቀምጡልኝ። የሁላችንም በነገራችን ላይ ተመሳሳይ ነው የሚሆነው። ምናልባት እረፍት የወረዳችሁ ቢሆን እንጂ ተመሳሳይ ነው የሚሆነው። እኔ እረፍት ከወረድኩኝ አመቴ ወርጃ አላውቅም። እዛም ሰው ወርድ ብዙም አይመቸኝም፣ ስራ ቦታ ይሻለኛል። እናንተስ ወርዳችሁ አሳለፋችሁ እንዴት ነው? የስደት ነገር በጣም እንትን ይላል። አልሐምዱሊላህ ለኩል ያህል በሐምድ ብንችለው እንጂ በሌላ ነገር አንችለውም። ዱዓ አድርጉልን፣ ሀገራችን ሰላም ያድርግልን። ወጥቶ መግቢያችንን አላህ ሰላም ያደርግልን። ህዝቡንም አላህ ያዋደው። ባይ ውዶቼ፣ ደህና ዋሉ። እኔም ዳይ ወደ ስራ፣ ዳይ ወደ ጥግረራ